በ2026 ፎሬክስ ትሬዲንግ ለመጀመር እቅድ ያላችሁ እንዲሁም ደግሞ ጀመራችሁ እንዴት መሄድ ይችላል የሚለው ግራ ለገባችሁ ሰዎች እንግዲህ ዛሬ ነው መጥቼላችኋለሁ። በዛሬው ቪዲዮ እንግዲህ ስለ ፎሬክስ እንዴት መጀመር እንዳለባችሁ እንዲሁም ደግሞ እናንተ ሲጀምሩ ምን ያስፈልጋችኋል የሚለው ነገሮች አንድ ላይ እናያለን። የዛሬው ቪዲዮ ከመጀመራችን በፊት ግን ለዚህ ቻናል አዲስ ከነበራችሁ ይህን ቻናል ሰብስክራይብ በማድረግ የደውል ምልክቷን በመጫን ይህን ቪዲዮ ደግሞ ላይክ በማድረግ እንዲሁም ደግሞ ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ በመጻፍ እንዲሁም ደግሞ ከዚህ በፊት ያስተማርኳችሁን ትምህርቶች ለማየት ይህን ቻናል ላይ ቪዲዮዎች አሉ። እነሱን ተመልክታችሁ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡ። እንግዲህ አመሰግናለሁ። ወደ ዛሬው ቪዲዮ እንግባ። በዛሬው ቪዲዮ እንግዲህ መጀመሪያ እንዳልኳችሁ ምን ያስፈልጋችኋል ፎሬክስ ትሬዲንግ ሲጀምሩ የሚሉትን ነገሮች ነው የምናየው ብያችኋለሁ። በመጀመሪያ እናንተ ከምን የሚያስፈልጋችሁ ነገሮች መሃል አንደኛው ነገር ትሩ ኤክስፔክቴሽን ሊኖራችሁ ይገባል። ትሩ ኤክስፔክቴሽን ስላችሁ ሊጨብጡት የምትችሉ በትንሽ ማለት እናንተ በምታስቡ ጊዜ ውስጥ ሊጨብጡት የምትችሉት አይነት ግብ ልታስቀምጡ ይገባል። ማለትም ደግሞ በፎሬክስ ትሬዲንግ ሰክሰስፉል ልትሆኑ የምትችሉት በዛ ከተባለ በ7 አመት ወይ በ6 አመት ግን ሁሉም ሰው በ6 አመት ወይ በ7 አመቱ ሰክሰስፉል ይሆናል ማለት አይደለም። ትሩ ኤክስፔክቴሽን የሚገናኘው አሁን ከመናገራችሁ ነገር ጋር ማለትም ደግሞ አብዛኛው ብዙ ትሬደሮች ፎሬክስ ትሬዲንግ ሲጀምሩ በትንሽ ጊዜ ሰክሰስፉል የሚሆኑ ይመስላችኋል። ይሄ ግን ከእውነታው በጣም የራቀ። ይህን ስላችሁ ሰክሰስፉል ለመሆን ብዙ ነገር እናንተ ኢፈርት መጨመር አለባችሁ። ይህን ስላችሁ እናንተ የራሳችሁን ዲሲፕሊን ቢልድ ማድረግ ማይንድ ሴታችሁን ማስተካከል አይነት ነገሮችን ያስፈልጋችኋል። ትሩ ኤክስፔክቴሽን የሚባለው በቃ እናንተ ሊጨብጡት የምትችሉት በ6 አመት ወይ በ7 አመት ውስጥ ወይ በ3 አመት ውስጥ ወይ በ4 አመት ውስጥ ሊጨብጡት የምትችሉትን ግብ ማስቀመጥ ማለት ነው። ማስቀመጥ ግቡን ስላችሁ ደግሞ በቃ ሰክሰስፉል ከሆናችሁ ልትሆኑ የምትችሉበትን ጊዜ እናንተ በ3 አመት ውስጥ ከሆነ 3 አመት ብላችሁ ማስቀመጥ። ያንን ደግሞ እውን እንዲሆን እናንተ በየቀኑ መጣር። ለዚህ አንድ ምሳሌ እንውሰድ። ያን ምሳሌ ደግሞ ምንድነው ልበላችሁ? አንድ አትሌት እንውሰድ። ማራቶን ሊወዳደር ነው። ማራቶን ሊወዳደር 2 ወር ይቀረዋል። 2 ወር አለው ስላችሁ 2 ወሩን በቃ አሸንፋለሁ ብሎ ንጹህ ማይንድ ሴት ከያዘ የሚያግደው ነገር የለም። ምክንያቱም ኤክስፔክቴሽኑ ጥሩ ሆኗል። ነገር ግን ልምምድ የማያደርግ ከሆነ ሁሌ የሚተኛ ከሆነ ሁሌ ስራ የማይሰራ ከሆነ ተሸናፊ ነው የሚሆነው። ምክንያቱም አንደኛ ማይንድ ሴቱን አላስተካከለም። ሲቀጥል ኤክስፔክቴሽኑ በቃ ሳልሰራ አሸንፋለሁ ነው። ሲቀጥል ደግሞ ሰውነቱን ቢውልድ አላደረገም ለመሮጥ የሚያስችለው። ጧት ተነስቶ ተራራ ሮጠም። ይህንን ነገሮች ማስተካከል አለበት። እናንተም ደግሞ ከዚህ አትሌት ጋር ልትገናኙበት የምትችሉት ነገር በቃ 2 ወር ነው ያልኳችሁ ለአትሌቱ። ለእናንተ 3 አመት ነው የሚፈጅባችሁ ከተባላችሁ 3 አመቱን እናንተ በቃ ተኝታችሁ በቃ ለመጨረሻ ሰዓታት ሲደርሱ መስራት የምትጀምሩ ከሆነ መቼም ቢሆን ሰክሰስፉል አትሆኑም። ከዛሬ ጀምሮ ግራይንድ ማድረግ ከጀመራችሁ ግን እናንተን የሚያግዳችሁ ነገር የለም። ምክንያቱም ማይንድ ሴታችሁን አስተካክላችሁ ኢሞሽናችሁን ኮንትሮል ማድረግ ለምዳችሁ። በሁለተኛ ነገር የሚያስፈልጋችሁ ደግሞ ዲሲዥን መፈጸም መቻል። ዲሲዥን ስላችሁ ደግሞ ዲሲዥን የሚባለው ውሳኔ መወሰን ማለት እንደው በቃ እኔ ፎሬክስ ትሬዲንግ ለመጀመር ብቁ ነኝ ብላችሁ ዲሲዥን መውሰድ ነው። ይሄ ነው ዲሲዥን ሜኪንግ የሚባለው። ከናንተ ፎሬክስ ትሬዲንግ አሁን እናንተ መጀመር ግዴታ በቃ ለኔ አስፈላጊ ነው ብላችሁ የምታስቡ ከሆነ መጀመር ትችላላችሁ። ነገር ግን አሁን እናንተ ካላችሁበት ሁኔታ ጋር ማይመቻችሁ ከሆነ ዲሲዥን ሜኪንጋችሁን ልታስተካክሉ ይገባል። አሁን ላጀምሩ ትችላላችሁ፣ ግን ቀስ ብላችሁ ልትጀምሩ ትችላላችሁ። ይሄ ሁለተኛው ነገር። በሶስተኛ ነገር ደግሞ የምናየው ዲሲፕሊንድ ስላችሁ እናንተ ዲሲፕሊንድ መሆን አለባችሁ ማለት ነው። ዲሲፕሊን ስላችሁ የሚገናኘው ከቢሄቪየር ጋር ብቻ አይደለም። ዲሲፕሊንድ ማለት ራሳችሁን መቆጣጠር ማለት ነው። እናንተ አንድ ነገር ለማሳካት ስትፈልጉ እናንተ ዲሲፕሊንድ መሆን አለባችሁ። ለዛ ነገር መጣር ማለት ነው። እነዚህ አይነት ነገሮች ነው ዲሲፕሊን ብላችሁ። ዲሲፕሊን በአንድ ቀን ቢውልድ አይደረግም። ይሄን ያልኩበት ምክንያት ደግሞ ተደጋጋሚ የሆነ ኢፈርት ያስፈልጋል። ቅድም እንደሰጧችሁ ምሳሌ እንደ ማራቶን ሯጩ ተደጋጋሚ የሆነ ኢፈርት መጨመር ያስፈልጋችኋል እናንተ ማለት ነው። ዲሲፕሊንድ መሆን ያስፈልጋችኋል። እንግዲህ 3 ነገሮች ጠቅሼላችኋለሁ እስካሁን ድረስ ፎሬክስ ትሬዲንግ ሲጀምሩ እናንተ ላይ ያስፈልጓችሁ የሚችሉት ነገሮች 3 ነገር ጠቅሼላችኋለሁ። አንደኛው ትሩ ኤክስፔክቴሽን ጎላችሁን ልታስቀምጡ ይገባል። ዲሲዥን ሜኪንግ ውሳኔ መወሰን ሊኖርባችሁ ይችላል። በሶስተኛ ደረጃ ደግሞ ዲሲፕሊን ወይም ደግሞ ዲሲፕሊን መሆንና ደግሞ ኢሞሽን ኮንትሮል ማድረግ የሚሉትን ነገሮች ነው።
አሁን ደግሞ ፎሬክስ ትሬዲንግ ሲጀምሩ ከእናንተ ሊያስፈልጉት የሚችሉትን ነገር ነው ምን ጀምሩ። በመጀመሪያ ፎሬክስ ትሬዲንግ ሲጀምሩ ከእናንተ የሚያስፈልገው ነገር ጊዜ መስጠት ነው። ጊዜ መስጠት ስላችሁ በቀን እናንተ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ፣ ስራ ላይ ኖራችሁ ይችላል፣ ዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ። በቀን ያላችሁን ጊዜ ለትሬዲንግ ቢያንስ 1 ሰዓት መስጠት መቻል አንደኛው ታይም ማኔጅመንት ውስጥ ይካተታል። በሁለተኛ ደረጃ ደግሞ ከእናንተ ሊያስፈልግ የሚችለው ነገር ኢንተርኔት እና ስልክ ነው። ኢንተርኔት ያለው ኮኔክሽን ያለው ስልክ ካላችሁ በቂ ነው ለመጀመር። ነገር ግን ፒሲ ካላችሁ ግዴታ አይደለም ፒሲ፣ ነገር ግን ቻርት አናላይሲስ ለመስራት ነገሮች ሊያስፈልጋችሁ ይችላል። በሶስተኛ ደረጃ ነገር ደግሞ ሊያስፈልጋችሁ የሚችለው ነገር ማይንድ ሴታችሁን ቢልድ ማድረግ ነው። ማይንድ ሴታችሁን ቢልድ ማድረግ ስላችሁ ማይንድ ሴታችሁን ማስተካከል። ለትሬዲንግ ምን አይነት ማይንድ ሴት ሊያስፈልገኝ ይችላል፣ ራሴ እንዴት መለወጥ እችላለሁ የሚለውን ነገር ማይንድ ሴታችሁን ካስተካከላችሁ በኋላ በአራተኛ ደረጃ ደግሞ ሜንተር ማለትም ደግሞ አስተማሪ ያስፈልጋችኋል። ማለትም ደግሞ ትምህርቱን ሲጀምሩ የምትማሩበት የሚያስተምራችሁ ወይ ደግሞ የምትማሩበት መንገድ ያስፈልጋችኋል። ለምሳሌ እኔ አሁን ለእናንተ ተከታተሉኝ፣ እኔ ለእናንተ ሜንቶራችሁ ነኝ ማለት አስተማሪያችሁ ነኝ ከምትከታተሉ ማለት ነው። ነገር ግን ሌሎች ሜንተሮች አሉ፣ ልክ እንደ ዛክ ኤክሲ አይነቶች አሉ። እነሱን እየናኩ አይደለም፣ እነሱን ተከታተሉ፣ እነሱን መማር ትችላላችሁ። ነገር ግን ከኔ በተጨማሪ እነሱን መከታተል ትችላላችሁ። እንዲሁም ደግሞ በአምስተኛ ደረጃ ሊያስፈልጋችሁ የሚችለው ነገር ብሮከር ነው። ብሮከር ስላችሁ ማርኬቱ ላይ ፋሲሊቴት እናንተ እንድትገቡ ሊያደርጋችሁ የሚችሉ ብሮከር ያስፈልጋችሁ። ልክ እንደ ኤክስነስ፣ ፔፐርስቶን፣ ኤችኤፍኤም ማርኬት አይነቶች ሊያስፈልጋችሁ ይችላል። እነዛን በስድስተኛ ደረጃ ደግሞ ሊያስፈልጋችሁ የሚችለው ነገር እናንተ የተማራችሁትን የምትመዘግቡበት ጆርናሊንግ ቡክ ነው ሊያስፈልጋችሁ የሚችለው። ይሄ ግዴታ አይደለም። መመዝገብ ከቻላችሁ ስልካችሁ ላይ በኖት መመዝገብ ትችላላችሁ። እንዲሁም ደግሞ ቪዲዮዎቹን ዳውንሎድ አድርጋችሁ ማየት ትችላላችሁ። በሰባተኛ ነገር ሊያስፈልገን የሚችለው ነገር እናንተ ሲጀምሩ ደግሞ ተምራችሁ ትምህርቱን ከጨረሳችሁ በኋላ አንድ ነገር ነው የሚያስፈልጋችሁ። እሱም ደግሞ በሪል ለመጀመር ካፒታል ብዙ ጊዜ እናንተ ትንሽ ነው ማስገባት የሚያስፈልጋችሁ። ምክንያቱም በሌቨሬጅ እናንተ ልትጨምሩ ትችላላችሁ። ያ ግን አንዳንድ ሰርከምስታንሶችን እንዴት ካፒታል እናገኛለን የሚል ቪዲዮ እንግዲህ ሰራላችኋለሁ። በዛሬው ቪዲዮ እንግዲህ እንዴት ፎሬክስ ትሬዲንግ መጀመር እንችላለን የሚሉት አብዛኛው ነገሮችን ነካክተን አልፈናል። እንግዲህ በሌላ ቪዲዮዎች በትምህርቶች እንሄዳለን። ከዚህ በኋላ አዳዲስ ነገሮችን ማዘጋጅቼላችኋለሁ። እንግዲህ የኢንስታግራም ቻናሌን ቡራ ፎሬክስ ትሬዲንግን ፎሎ አድርጉ። እንዲሁም ደግሞ በቅርቡ በቲክቶክ እንመጣለን። የዛሬው ቪዲዮ ከተመቻችሁ እንግዲህ ይህን ቻናል ሰብስክራይብ፣ የደወል ምልክቷን በመጫን ደግሞ የኔ ቻናል ቤተሰብ መሆን ትችላላችሁ። በዛሬው ቪዲዮ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ደግሞ የዛሬውን ቪዲዮ ላይክ በማድረግ ተባበሩኝ። እንግዲህ አመሰግናለሁ። ቻው።